እች ፈርጅ ነበረች የቀረችኝ፣ ጨረስኳት። ወይዘሮ ስንቄ እናቴ ለማች የማለብሰው ነጠላ ጋቢ ነው፣ ቶሎ አድርሼ አሉኝ። እኔም በቃሌ መሰረት ይኸው ቋጭቼ ሰፍቼ በሰዓቱ ጨረስኩላቸው። እርሶማ ባለፈው ይችኛዋን ፈርጅ አግዙኝ ብሎት የራስሽ ጉዳይ አሉኝ። ይብላኝ ለእርሶ፣ እኔስ ጨረስኳት። አሁን ፍራንካውን ስቀበል ብቻን የምጠቀምበት ይመስል የራስሽ ጉዳይ ይላሉ። ያንዬ አባት አቤት ድሮ እናንተዬ እንዲሁ ጠዋት ተነስተው ውዳሴ ማርያም ነበር የሚደግሙት፣ መጽሐፍ ነበር የሚያነቡት። አሁን ያይንዬ ተዛ ተፈረንጅ ሀገር ይህን ምናምንቴ ገዝታ ላከች፣ ጆሯቸው ላይ ይሰካሉ። መቼ አዳምጠውኝ፣ መቼ ተቁብ ቆጥረውኝ። ሩዲ በስተርጅና ሙሽርና ማለት ይሄ ነው። እንዲሁ አሁን እንደው በዚህ እድሜዎት እንደው አሁን እሱ ላይ ተጣብቀው ያይንዬ አባት፣ ኧረ ያይንዬ አባት ምን ያስጮሆታል? አረ ራስዎት ቆሌ ግፈፍ ይበል። ምነው ታዲያ እስካሁን ስለፈልፍ ስንት ነገር እንዲሁ ሳወጋ ሳይሰሙኝ ምን ላድርጎት? ያልሰማ ቢሉኝ ነው ታዲያ ነካ ያደረግኩት። ምነው አሁን ክፉ ነገር መች ተናገርኩ? ያንዬ አባት እንዲሁ ምን አለ እንዲሁ ቢያዳምጡኝ፣ እንነጋገር፣ እንመካከር፣ አንድ ቤት ቁጭ ብለን እንነጋገር። እንዲሁ ጠዋትም ተነስቶ ከስልክ ላይ መጣበቅ፣ ከሰዓትም ከስልክ ላይ መጣበቅ ነው ያልኩት። እኔ ሌላ ምን አልኩኝ? ወዴት ነው የሚሄዱት? ያንዬ አባት የተመለሱ ያንዬ አባት። አቤት አቤት አይንዬ፣ ይኸው አንቺ ተሄድሽ ጀምሮ እንዲሁ ታባትሽ ጋርም እንዲሁ ሰላም አጣል። ምን ላርግ ወገኖች? እንዲሁ እስኪ ምን ላርግ? ታይ የርብሽ አልኩኝ። እሳቸው አንቺ ነሽ ፊት የሰጠሻት በመክሪ ብዘክሪ፣ አንቺ ነሽ ለዚህ ያበቃሻት፣ አንቺ ነሽ ልጅቷን ያባለቅሻት ይሉኛል። እኔ ምን ላርግ? ብቻዬን አልወለድኳት እንዴ? እሳቸው በአባትነት እንዲሁ ቢመክሯት ምን አለ፣ ቢቆጧት፣ ቢገስጧት፣ እንዲሁ ነገሩን ሁሉ አምጥተው እኔ ላይ ልጠፍ ያደርጋሉ። እንዲህ የሆነ ነገር ሲሆን አንቺ ነሽ ይሉኛል፣ የሆነ ነገር ሲሆን አንቺ ነሽ። እኔ ብቻዬን ምን ላርግ? ብቻዬን አልወለድኳት። የእናትነት የመከርኩኝ ገና ሳትመጣ ፍራንካሽን ቆጥቢ አልኩኝ። እኔ መቼም እንዲሁ እግዚአብሔር ይመስገን ይሄ ቀበሌ እየሄድን ስለ ቁጠባ ሲያስተምሩን ቆጥቢ ልጄ፣ ገንዘብሽን ቆጥቢ፣ ተፈጣሪ በታች ገንዘብሽ ነው ላንቺ የሚጠቅምሽ አልኩኝ። እሷ እናቴ እኔ ነኝ የማውቀው፣ በራሴ ህይወት ራሴ ልምራበት አለች። ታይ ልጄ አልኩኝ። ታይ ልጄ ይቺ የማናት የባዩሽ ልጅ ወይ እግዚአብሔር የመረቃት የተባረከች ረጋ አያለች ልጅ እሷ ትባሻለች ጓደኛ አልኩኝ። እሷ እናቴ እነዚህ ተፈረንጅ ሀገር ደርሳ ስትመጣ አዳዲስ ጓደኞች ያዘች። ተፈሳቸው የተጣሉ እንዲሁ ይህን ጠጉራቸውን ያንጨባርራሉ። ሰው ሲናገራቸው ሰው ጤፉ። ታይ ልጄ ይቅርብሽ ተነሱ ጋር አልኩኝ። ተቡቲክ ሲዞሩ፣ ላንጋኖ ፋንጋኖ ሲዞሩ፣ ተየሆቴሉ ሲገቡ፣ እንዲሁ ተዛም ተዚህም ሲሄዱ የእኔ ልጅ ደግሞ እንዲሁ ይሉኝ ታያጣታልና ጎደለ ሲሉ ስትሞላ፣ አምጪ ሲሉ ስትመዝ ያላትን ጨርስ አስደረጓትና ባዷን ስትቀር አይንሽ ላፈር አሏት። አይንሽ ላፈር። ድሮስ የዘመኑ ጓደኛ። ለዛም ነው ጓደኛ ምረጡ ምለው። ታህያ የዋለሽ ጊደር አስተምራ መጣ ይችላል ያገሬ ሰው። ተጥሩ ሰው የዋለ ጥሩ ነው፣ ተመጥፎም የዋለ መጥፎ። ተይ ስል አልሰማ ብላኝ ተመጥፎ ጓደኛ ውላ ገንዘቧን ስትጨርስ እናቴ ይህ ምን እሰራለሁ ለአንቺም ሸክም አልሆንብሽም ስትል እኔ ደግሞ የቆጠብኳትን ስትልክልኝ ያጠራቀምኳትን እንቺ ብዬ ሰጠው። በዚህ ተንቀሳቀሽ ራስሽን ለውጭ አልኩኝ። እናቴ ምን ሰምታኝ ሄዳ ለደላላ ክፍል አድርጋ ልክ እንዲሁ የምትበርቀን እናቴ መርቂኝ እንዲሁ 2 ዓመት ሰርቼ ራሴን ለውጭ እመጣለሁ አለች። ያኔ 2 ዓመት ሰርቼ እመጣለሁ ብላ አመት ስጨምር 6 ወር ስጨምር 7 ዓመት ቆየች። 7 ዓመት ሙሉ ሰርታ ምንም ያልተለወጠች አሁን 2 ዓመት ሰርታ ልትለወጥ ነው። ብቻ እግዚአብሔር ይርዳት። የእኔ ከርታታ የእኔ የዋህ ልጅ ይኸው እሷ ተሄደች ጀምሮት አባቷ ጋር ጥሩ አይደለም።
እሳቸውም እንዲሁ ሲወጡ ሲገቡ እንዲሁ በአይናቸው ቂጥ ይገላምጡኛል። እኔም ተሳቀቅኩኝ። ምን ላርግ? እንዲሁ እኔ ላይ ከሚፈነጥዙ እሳቸው አይመክሯትም ነበር? ምን ላርግ? እኔ የምለው እናንተዬ እንዲሁ ይሄ እንዲሁ የፈረንጅ ሀገር እንዲሁ መደበቂያ ያደረገው ማን ነው? የሆነ ነገር ሲጎላችሁ የሆነ ነገር ሲቸግራችሁ እንዲሁ እዛ እንሄዳለን የምትሉ ሀገራችሁ ላይ ቁጭ ብላችሁ ችግርን የማትታገሉት ለምንድን ነው? መደበቂያ የምታረጉት? እሺ እንዲሁ ተሄዳችሁ ደግሞ ለምንድን ነው ሰው የሚላችሁን የማሰሙ እራሳችሁን የማለውጡ? ስትመላለሱ እኮ ውበታችሁ ይረግፋል፣ እድሜያችሁ ይገፋል፣ መልካችሁ ይጠፋል። እንዲሁ በሽታ ነው የሚተርፋችሁ። በሄዳችሁበት 1 ዓመት ትሁን 2 ዓመት የሰራችኋትን ቆጥብ አድርጉ። እንዲሁ ሰለጠንን ትላላችሁ። ይሄ ላይ ታልሰለጠናችሁ ታዲያ ምንድን ነው ትርጉሙ? እኔ እንኳን እግዚአብሔር ይመስገን ቀበሌ በተማርኳት ስንት ቁጠባ ተምሬያለሁ መሰላችሁ። ውይ ማን ነው የሚደውልብኝ? አሎ ወይ ስንቀየ እንዴት ዋልሽ? ደህና ዋልሽ? እግዚአብሔር ይመስገን ደህና ነን። ሰማሽ? ሄደሽ ተትናንት በስቲያ? አይ እንግዲህ የልቧን አድርሳ ትምጣ። አይ ተበተስኪያን ደረስ ብዬ ነጠላ ጋቢ ያለች የሰው ቋጭልኝ ብለው ሰጡኝ። ተያስመለስ እሷን ለደርስ እሄዳለሁ። እሺ ማ አብረሃት? ወይ እሰይ ለለለለ እሰይ ልጇን ልድር ነው። ታዲያ ምን ችግር አለው? እመጣለሁ፣ አብረን እንሄዳለን፣ እናግዛታለን። የእኛ ኢትዮጵያዊነት እኮ በሀዘንም በደስታም በችግርም በማግኘት በማጣት አንድ ላይ በመሆን አይደል እንዴ? በእሺ አብረን እንሄዳለን። እመጣለሁ ከቀትር በኋላ በእጅ። እሺ ክርስትና ስጠራ ሄጄ ስውጥ፣ ልደት ስጠራ ሄጄ ስውጥ፣ ሰርግ ስጠራ ሄጄ ስውጥ። መቼ ነው ልጅሽን የምትድሪ አይንሽን በአይንሽ የምታይ ሲሉኝ ልጄ ተፈረንጅ ሀገር ስትመለስ አልኩ። አሁን ደግሞ ተስፋ የጣልኩባት ልጄ ተመልሳ እዛው ሀገር ሄደች። አሁን እንዲህ የእድርተኞችን የሴቶቹንም አይን አልችለው። መቼ ነው ልጅሽ የምትመጣ? መቼ ነው የምትድሪው? እንደው በአሽሙር ይገሸልጡኛል። እንጃልኝ። አየኔ አበባ ተይ ስልሽ ብትሰሚ ዛሬ እኔንም ባላሸማቀቅሽኝ። እንዲሁ በየቤቱ ሄጄ ከመቀላወጥ እኔም ልጄን ልድር ነው ብዬ የምጠራበት ቀን ይናፍቀኝ። ይሁን እስቲ እናንተዬ ጓደኛ ምረጡ፣ ጥሩ ሰው ምረጡ። ተጥሩ ጓደኛ ጋር ዋሉ። ገንዘባችሁን ብሎ የመጣ ወዳጅ ገንዘብን አይቶ የመጣ ወዳጅ አይጠቅማችሁ። እውነቴን ነው የምላችሁ። ለገንዘባችሁ ለሚስጥራችሁ የሚጠነቀቅ ጓደኛ እንጂ እንዶ ይሄን ቶፈንቶ ጓደኛ አያስፈልግም። እውነቴን ነው የምላችሁ ልጆቼ፣ ራሳችሁን ጠብቁ። 1 ዓመት 2 ዓመት ሰርታችሁ ገንዘባችሁን ቁጥር አድርጋችሁ ያዙ። ዝም ብላችሁ አትበትኑ። እንደው በቃ ያማራችሁ እንደው ብልጭልጭ አይግዛችሁ። እውነቴን ነው የምላችሁ። እንደው ጥሩ ነገር አድርጋችሁ ጤናችሁን ጠብቃችሁ ውበታችሁ ሳይረግፍ እድሜያችሁ ሳይገፋ ሀገራችሁ ላይ ለመግባት ሞክሩ። ያው አያልፍም፣ አይሞላም። አንዱን ስትሉት አንዱ ስለሆነ ስለማይሞላ እናንተ ባላችሁ ነገር ለመኖር መወሰን ያለባችሁ። እንግዲህ እኚህ ሰውዬ ደግሞ ተበተስኪያን ሳልሄድ ምሳቸውን ሰራርቼላቸው ልሂድ። እኔ ደግሞ እዛኛው በረንዳ ሆነው እዛው ስልክ ላይ ያፍጠዋል። ይሄን ነገር ይሁን ተወደዳችሁት፣ ወጉን ተወደዳችሁት፣ ታዲያ ተዛሽ ደብዳቤ ጣፉ። እንዲህ አሻራውን ደግሞ እንዲህ አድርጎ እንደዚህ አይደለም። ምን ነው አንቺ? አቤት እንዲህ አድርጎ ደብዳቤ ተታች ጣፉ። ተወደዳችሁት ደግሞ በየድሩ ላይ ያዳርሱት። ይሄ ነው አሉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ይጠብቅልን። ለሕዝባችን ለወገናችን ፍቅር ይስጥልን፣ አንድነት ይስጥልን፣ ክፉን ያርቅልን፣ ደጉን ያቀርብልን።
ደህና ሰንብቱ ልጆች።